ሀይሚ ቃል ገብተሻል፣ ቃልሽን አታፍርሺ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ወይ? ላይክ እና ሰብስክራይብ ማድረግ ቤተሰብ ይሁኑ እና ዛሬ እንግዲህ ልጁ የብሩኬ መሆኑን ታውቋል። ስለዚህ ሀይሚ መጀመሪያ ቃል እንደገባሽው አሁንም ቃልሽን መጠበቅ አለብሽ። ምክንያቱም ቃል አይታጠፍም። ምንም ቢሆን ምንም ቢፈጠር ምንም ቢሆን ከአንተ ጋር ነኝ ብለሻል። ስለዚህ እውነታውን አብራችሁ መጋፈጥ ነው ያለባችሁ እንጂ ድጋሚ ለጠላት አሳልፈሽ መስጠት የለብሽም ብሩኬን ማለት ነው ሀይሚ። እውነቴን ነው የምልሽ። ይሄ የኔ አስተያየት ነው። ይሄ የታየኝም ነገር ነው ማለት ነው። እና አንቺ ያው እሷ ሲጀመር ልጅቷ ደረቅ ናት እዩ ማለት ነው። ይሄ ነው የፈለገችው። አንቺና እሱ ልታጣላችሁ ነው ከስንት ጊዜ በኋላ ከድጋሚ ወደ ህይወታቸው የመጣችሁ ማለት ነው። ስለዚህ አንቺ ነቃ ብለሽ አራዳ ሆነሽ ከብሩኬ ጎን መሆን እንጂ ያለብሽ ዋሽተኛል ማለት የለብሽም። ምክንያቱም ምንም ቢሆን እኔ ካንተ ጋር ነው ብለሽ ቃል ገብተሻል። ቃልሽን አትጠፊ ቅመሜ። ሲቀጥል ደግሞ ይቺ እብድ ሴትዮ ማለት ነው፣ እውነቴን ነው የምላችሁ እብድ ናት። እኔ ብቻ ግራ ያጋባል የሷ ሁኔታ። እኔ የጠረጠርኩት ነገር ቢኖር ድጋሚ ምርመራ ብታደርጉ ባይ ነኝ እኔ። ምክንያቱም እቺ ሴትዮ ሌላ ነገር ነው የፈለገችው ማለት ነው። እና እኔ አላመንኩም፣ አሁንም አላመንኩም። ምክንያቱም ድጋሚ የሆነ የተጭበረበረ ነገር አለ ነው የሚመስለኝ። ስለዚህ ተረጋግታችሁ ሀይሚ ብሩክ እንዳለች እንረጋጋ እንዳለች ተረጋግታችሁ ህይወታችሁ አሳምሩ እንጂ አንቺ በዚህ ሁኔታ ይሄን ሁሉ ነገር አድርጋችሁ ይችላል ድጋሚ ለሷ አሳልፈሽ መስጠት የለብሽም። ለጠላቶቹ አሳልፈሽ መስጠት የለብሽም ሀይሚ። እና ብልጥ ሁኚ ማለት ነው ሀይሚ፣ ብልጥ ሁኚ። እውነቴን ነው የምልሽ። ተረጋጊና ከብሩኬ ጎን ሁኚ። ምክንያቱም እንደዚህ ስታደርጊ ነው ሴትዮ ድራሿ የምጠፋው፣ ካጠገባችሁ የምትጠፋው እንደዚህ ስታደርጊ ነው። ሌላማ አሁን በዚህ ገና ባልተረጋገጠ ነገር ምናልባት አሁንም ሊበረበር ይችላል ውጤቱ። ስለዚህ ባልተጠራ ነገር ከብሩክ ጋር አትጣይ ነው የምልሽ እኔ። የፈለገችውን ነገር መስጠት የለብሽም። እሷ የፈለገችው ይሄን ነው። ይሄን ደግሞ አንቺ መስጠት የለብሽም። ብልጥ ሁኚ፣ ብልጣ ብልጥ ሁኚ፣ አራዳ ሁኚ። በምክንያት አይደለም ቅመሜ። ብልጥ ሆነሽ ይህን ጊዜ ሁለታችሁን ማሸነፍ አለባችሁ ማለት ነው። ጠላታችሁን ሁለት ሆናችሁ ማሸነፍ ነው እንጂ ያለባችሁ ዋሽተኸኛል፣ እንደዚህ አድርገኸኛል ብለሽ እውነት እሱንም የእሱንም አይምሮ መጠበቅ አለብሽ። ምክንያቱም እሷ ራሱ አይምሮውን እየበጠበጠችው ስለሆነ ማለት ነው። ሀሰን ደግሞ የወንድሙ መከታ ጀግና ተነስቶ አነቃት። በጣም ነው ደስ ያለኝ እውነት። ብሩኬን እንደው ትንሽ ዝም ብለው ማለት ነው አንዴ በጥፊ ቢያጮላት ደስ ይለኝ ነበረ እውነት። እናንተ በቃ እንትኗ ሀረካቷ ማለት ነው በጣም ነው የሚያስጠላ እውነት ለመናገር። እቺ ልጅ ከየት ነው መጣችሁ ግን? ወይኔ ወይ ለዛ የላትም ይቺ እንጨት የመሰለ ሴትዮ። እና የወንድሙ መከታ ሀሰን ጎበዝ ጀግና ነህ። እውነቴን ነው የምልህ አደነቁህ። አንድ ጥፊ ብትደግማት ደግሞ የበለጠ ታሳምረው ነበር። ውጪ ስትባል አልወጣም ስትል ማለት ነው በተነስቶ አነቃት ሀሰን። እና ጎበዝ እንደዚህ ነው መከታ መሆን። እና ጀግና ነህ ሀሰን፣ በርታልን። ከብሩኬ ጎን የማትለየው ምንም ቢሆን በስህተቱም ሲያጠፋም ሲያለማም ከጎኑ የምትሆነው አንተ ነህ። እና ጎበዝ አይለያችሁ ነው የምለው። እና ሀይሚ ደግሞ ተረጋግተሽ ከብሩኬ ጋር እንትን ማለት ነው ያለብሽ እንጂ ይሄ ነገር ቢፈጠርም ብዙ ነገር ተባብላችሁ ደስ ብሎን እኛ ከዚህ በኋላ እንደዚህ አይነት ነገር የለም ምናምን ተብሎ ደስ ብሎን እንትን ብለን ድጋሚ ሀይሚ እንትን ማለት የለብሽም። የእነሱን ምንድን ነው የሚባለው እንደዚህ አይነት የሚፈልጉት ሰዎች ማለት ነው ደስታ ትፍጠሪላቸው ማለት ነው። እንደዚህ እያልሽ ብሩክን እንደዚህ እያልሽ እነሱ እንትን አትበይ። እውነት ጥሩ አይደለም እንደዚህ
ሲጀመር ዋሽተኛል የምትይው አልዋሸሽም። ብሩኬ ነግሮሻል እኮ ነግሮሽ፣ አንቺም ምንም ቢሆን ከጎንህ አልለይም፣ ምንም ቢሆን አንለያይም፣ አፈቅርሃለሁ፣ እወድሃለሁ ብለሽ በሰው ፊት በህዝብ ፊት ተባብላችሁ እንደዚህ ማድረግ የለብሽም ማለት ነው። እና አሁን ደግሞ ድጋሚ ይሄ እንትን ብለሽ ብሩኬን ካጣሽው ማለት ነው መቼም ቢሆን አታገኘውም። እውነቴን ነው የምልሽ። ብልጥ ሁኚ፣ እንደ በፊቱ አትሁኚ። ባለፈው ስንት ወር ሙሉ ተኮራርፋችሁ አይታችኋል። ጥሩውንም መጥፎውንም አይታችኋል። ስለዚህ አሁን ደግሞ ከዛን ጊዜ ተምረሽ በቃ ለጸብ ጊዜ አትፍጠሩ ማለት ነው። እናንተ ሲጀመር እንደዚህ አይነት ነገር በጣም አያምርባችሁም። ሲጀመር ፍቅር ብቻ ነው የሚያምርባችሁ እናንተ። እውነት ፍቅር ነው የሚያምርባችሁ እንጂ እነዚህም እንደነሱ መጨቃጨቅ ምናምን በሰው የሚጠላ ነገር ነው ያመጣችሁት ሰሞኑ ማለት ነው። እውነት ይሁን ውሸት አላውቅም። እኔ ግን እንደዚህ አይነት ነገር ባትፈጥሩ ጥሩ ነው። ምክንያቱም በራሳችሁ ዓለም የራሳችሁን እንትን ፈጥራችሁ ብትመጡ በጣም ደስ ይል ነበር። ግን ይሄ ጭንቅላት የሚያሳምም ነገር አምጥታችሁ እንደዚህ መረበሽ፣ ራሳችንን መረበሽ፣ ሌላውንም መረበሽ ጥሩ አይደለም። እውነቴን ነው የምላችሁ። በጣም የሚደብር ስራ ነው ሰሞኑ ያመጣችሁት ማለት ነው። እና ይሁንም አይሆንም የሆነ በቃ የሆነ ነገር ላይ ቋጭታችሁ ሌላ ስራ መስራት ነው እንጂ ያለባችሁ እንደዚህ አይነት ነገር አትስሩ። ምክንያቱም እንደዚህ አይነት ስራ ስትሰሩ ማለት ነው ተመልካች ራሱ እንትን ይላል፣ ይሰለቻል። እውነት ሁሌም ጭቅጭቅ ስለሆነ ማለት ነው። ሁሌም ጭቅጭቅ፣ ሁሌም ማጣላት ስለሆነ ተመልካች ኦዲየንሳችሁ ራሱ ይሰለቸውና ከቤታችሁ ይጠፋል ማለት ነው። ያው ምንም የላችሁም፣ ምንም እንትን የላቸውም፣ ምንም ቁም ነገር የላቸውም ምናምን። እናንተ ሁለታችሁ ቁም ነገር ለሰው የሚያስተምር ቁም ነገር እንትን ማለት ነው ያለባችሁ እንጂ ይቺ ሾካካ ሴትዮ ከህይወታችሁ አስወጥታችሁ ልጁ የማንም ይሁን የማንም ህይወታችሁ መቀጠል ነው ያለባችሁ። የማንም ይሁን የማንም ህይወታችሁ ቀጥሉ። ያለፈው አልፈዋል። ቢሆንም ባይሆንም ያለፈው አልፈዋል። ስለዚህ ይመስለኛል ባለፈው ሀይሚ እርጉዝ ናት ምናምን እያላችሁ ነበረ። አላቅም እኔ። አሁን ደግሞ በዚህ ሁኔታ እያላችሁ ደግሞ መለያየት በጣም ይከብዳል። ስለዚህ ይቺ ሾካኪ ሴትዮ ከህይወታችሁ እስከ መጨረሻው አስወጥታችሁ ህይወታችሁ ላይ አትኩሩ ማለት ነው። ሰውም ይሰለቻል። እንደዚህ አይነት ነገር ስታመጡ ሰው ይሰለችና ከቤታችሁ ይጠፋል። ለምሳሌ አሁን እኔ አብርሽና ሩታ ካየኋቸው፣ ምክንያቱም ይሄን ነገር ከጀመሩ ስንት አመት ሆኖታል? አመት ከምናምን መሰለኝ ይመስለኛልና በቃ ልክ አንዳንድ ሰውም አለ እንደኔ ይመስለኛል እንደዚህ ሲጨቃጨቁ ምናምን የሆነ ነገር ሲያደርጉ ተመልካች ይጠፍሽና ይጠፋል ማለት ነው። አሁን እኔ እነሱ ቤት ካየኋቸው በጣም ቆይተዋል። ቪዲዮአቸው ሲዘዋወር ምናምን የተቆራረጠ ቪዲዮ ላይ እንጂ መከታተል ካቆምኩ በጣም ቆይቷል፣ እነሱን ማለት ነው። እና እናንተም እንደዛ እንዳይሆን ብልጥ ሆናችሁ አንድ ላይ ህይወታችሁን ምሩ ነው የምለው እኔ። እና ለጠላት በር አትክፈቱ። ሀይሚ ቅመሜ የተባልሽው በምክንያት ነው። ስለዚህ ቅመም ሆነሽ የብሩኬን ህይወት ማቅመም አለብሽ ማለት ነው። እና እንደዚህ አይነት ነገሮች ህይወታችሁ ላይ አታስገቡ እና ሰላም ፍጠሩና በፍቅር ቪዲዮ ስሩልን። በቃ ፍቅር ሆናችሁ በፍቅር ሆናችሁ ውዴታ በውዴታ ምክንያቱም ለሌላው አስተማሪ ስለሆነ የእናንተ የምትሰሩት ነገር ይሄ ምንም ትምህርት የለውም። ለመናገር እንደዚህ አይነት ነገር በሁሉም አይነት ነገር ላይ የሚጠላ ነው። ምንም የሚበረታታ ነገር አይደለም። ግን ፍቅር ስታስተምሩ የሌላውን ሰው አርያ የሌላ ሰው ምሳሌ ትሆናላችሁ ማለት ነው። እና ከእነዚህ አይነት ራቁ ነው የምለው እኔ። ሀይሚ ደግሞ ቃልሽን አትጠፊ። ቃል ማጠፍ ጥሩ አይደለም። አለሁልህ ብለሻል።
አሁንም ከጎኑ መሆን አለብሽ እና ውጤቱ ደግሞ ድጋሚ ምርመራ ማድረግ አለብሽ አንቺ ለብቻሽን። ምክንያቱም እርግጠኛ እንድትሆኚ ማለት ነው። የተጭበረበረ ነገር ያለ ነው የሚመስለኝ እኔ እና ሰላም ሁኑ ውዶቼ።